ቻይናና አሜሪካ የሚለይላቸው ዘንድሮ ነው። እንግዲህ አሜሪካ ኢራን ላይ ጣለችውን ሳንክሽን በተመለከተ ሺጂፒንግ ዝምታቸውን ሰብረዋል። የቻይናና የኢራን ባይላተራል ግንኙነት ወይም ደግሞ የሁለትዮሽ ግንኙነታችን ፈጽሞ በዚህ ሊስተጓጎል አይገባም ብለዋል። እንግዲህ ሁለት ነገር እንጠብቃለን። የመጀመሪያው ምንድን ነው? ቻይና እውነትም የአሜሪካን ሳንክሽን ሳትፈራ የሁለትዮሽ ግንኙነቷን አስቀጥላ ትሄዳለች ወይ ነው። ሁለተኛው ደግሞ አሜሪካ ቻይናን ሳትፈራ ቻይና ይህንን ነገር ካደረገች ሳንክሽኑን እሷ ላይ ተግባራዊ ታደርጋለች ወይ የሚለውን አብረን እናያለን ማለት ነው። ነገር ግን ይውላችሁ በሁለቱ አገራት መካከል ትሬዱ ከቀጠለ በቻይናና በኢራን መካከል ትሬዱ ከቀጠለ እና በትክክል ይሄ ሳንክሽን ተግባራዊ የሚደረግ ከሆነ ሁለቱ ሀገሮች እንዴት ነው ችግር ውስጥ የሚገቡት የሚለውን እኔ ከዚህ በፊት እንግዲህ እንደነገርኳችሁ ይሄ ሳንክሽን ያው ሰከንደሪ ሳንክሽን ነው የሚባለው። ያም ማለት ቀጥታ ኢራን ላይ የሚጣል ሳንክሽን ሳይሆን ከኢራን ጋር ዲል የሚያደርግ ማንኛውም አካል ላይ ማንኛውም ሀገር ላይ ማንኛውም ኤንቲቲ ማንኛውም ድርጅት ላይ የሚጣል ሳንክሽን ነው ማለት ነው። ታዲያ የኢራንና የቻይና ትልቁ ግንኙነታቸው ምንድን ነው ያላችሁ እንደሆነ ኢራን ኤክስፖርት የምታደርገውን 90%ቱን ነዳጅ የምትገዛት ቻይና ነች። ቻይና ደግሞ ኢምፖርት የምታደርገውን ነዳጅ 12%ቱን የምትገዛው ከኢራን ነው። በአጠቃላይ ከ1.2 እስከ 1.4 ሚሊዮን በርሜል በቀን ትገዛታለች ማለት ነው። ይህ ማለት ታዲያ አሁንም ቻይና በየቀኑ የሚያክል ነዳጅ እየገዛች ነው ማለት አይደለም። ጦርነቱ ከመጀመሩ በፊት የነበረ ዳታ ነው። ታዲያ ይህንን ነዳጅ ይወላችሁ ከኢራን ትገዛና የቻይና ሻንዶንግ የሚባል ፕሮቪንስ ውስጥ የሚገኙ ኢንዲፔንደንት የነዳጅ ማጣሪያ ድርጅቶች አሉ። እነዚህ ድርጅቶች ከኢራን ከኖርማል ገበያ በ7-10 ዶላር በቀነሰ ዋጋ ይገዙና አጣርተው ፕሮፊት ማርጂናቸውን ከፍ አድርገው ይሸጣሉ ማለት ነው እዛው ሀገር ውስጥ። ታዲያ ቻይናውን ይህንን ትሬድ ሌጋሊ ከዚህ በፊት እንደምታደርገው መፈጸም አትችልም። ምክንያቱም ስዊፍት አይፈቅድላትም ማለት ነው። ምክንያቱም ስዊፍት ያው ኮንትሮል የሚደረገው በአሜሪካ ነው። ይህ ሳንክሽን ተግባራዊ ይደረጋል ስዊፍት ላይ ማለት ነው። ስለዚህ በስዊፍት ይህንን ግብይት መፈጸም አትችልም። ለዚህ ደግሞ ቻይና ሲአይፒኤስ የሚባል ወይም ደግሞ ክሮስ ቦርደር ኢንተርባንክ ፔመንት ሲስተም የሚባል አላት። ማለት ስዊፍትን ባይፓስ የምታደርግበት ማለት ነው። ይህ ማለት ስዊፍትን ሙሉ ለሙሉ ሲአይፒኤስ ይተኳል ማለት አይደለም። ቶታሊ አይገናኝም። ነገር ግን እንደዚህ አይነት አጋጣሚዎች ሲያጋጥሙ ከወዳጆቿ ጋር ትገበያያለች። የምትገበያየው ደግሞ በዩዋን ወይም ደግሞ በአርኤምቢ ነው። ይሄ ማለት እንግዲህ ከዚህ በኋላ ቻይና ይህንን ሳንክሽን ወደ ጎን ብላ ትሬድ ማድረግ ከጀመረች በዚህ ነው የሚገበያዩት ማለት ነው። ይሄ ደግሞ ለኢራን ምንም ጥቅም የለው። የኢራን ትልቁ ስካርሲቲ በዚህ ሰዓት ዶላር ነው። ከረንሲዋም ሰሞኑ እንደነገርኳችሁ $1 እስከ 2 ሚሊዮን ኢራንያን ሪያል እስኪሸጥ ድረስ እንዲፈጠፈጥ ያደረገው የዶላር እጥረት ነው ማለት ነው። ስለዚህ በዩዋን ግን ይሁን በቃ ማለት ካለመሸጥ መቼም ይሻላል እና በዩዋን ገበያ ያለው ብላ በዛ ከቀጠለች እሷ ጋር ዩዋን ይሰበሰባል፣ በነዳጅ የተሸጠ ዩዋን ማለት ነው። ከዛ ያንን ዩዋን መልሳ ከቻይና ነው እቃ የምትገዛበት እንጂ ሌላ ቦታ አይፈለግም ያ ከረንሲ። ይህም ማለት ደግሞ ኢራን በቻይና ማርኬት ዶሚኔት ትደረጋለች። ከዛ በኋላ ቻይና ያቀረበችውን ዲል ብቻ ነው የመቀበል ግዴታ የሚኖርባት ማለት ነው። ምክንያቱም እሷ ጋር የሰበሰበችው ዩዋን ምንም ጥቅም የለውም። አሁን ችግሩ ይሄ ብቻ አይደለም፣ በዩዋን መገበያየታቸው ብቻ አይደለም። እንደነገርኳችሁ ሲአይፒኤስ ፈጽሞ ከስዊፍት ጋር ሊነጻጸር የሚችል አይደለም። ምክንያቱም ስዊፍት ኦልሞስት እንደዚህ ዓለም ላይ ዶሚኔት የሚያደርጉ ዶላር፣ ዩሮ እና የመሳሰሉ ከረንሲዎችን ሁሉ ሳፖርት የሚያደርግ ኢሮፒያን ዩኒየን ሳፖርት የሚያደርገው ደግሞ ባክ የሚያደርገው G7 የሚጠቀሙት ሲስተም ነው እና ይህን ከዚህ ጋር ተቃራኒ ሄዳችሁ በጣም ከባድ ኪሳራ ውስጥ ነው የምትገቡት። ሌላው ችግር ደግሞ ምንድን ነው? ይሄ ሳንክሽን ሰከንደሪ ሳንክሽን እንደመሆኑ ከኢራን ነዳጅ የሚገበያዩ እነዚህ የቻይና ፖርቶች፣ የቻይና ሪፋይነሪዎች፣ የኢራንን ነዳጅ የሚያንቀሳቅሱ መርከቦች አጠቃላይ ከስዊፍት ይወገዳሉ ማለት ነው። ይሄ ማለት ምንም አይነት ዓለም አቀፍ ግብይት መፈጸም አይችሉም። ስለዚህ እንግዲህ አስቡት የኢራንን ኢምፖርት ከሚያደርጉት ከ12% ነዳጇን ለመግዛት ሲሉ ከስዊፍት ለመወገድ ሪስኩን መውሰድ አይፈልጉም ማለት ነው። ይህን ደግሞ ይኸውላችሁ ይህን ትራንዛክሽን ራሱ የሚፈጽምላቸው ቻይና ውስጥ ያሉ ትልልቅ ባንኮች አይደሉም። ኩንሉን የሚባል ባንክ አለ፣ ይህንን ሲአይፒኤስ ሲስተምን ሳፖርት የሚያደርግ ማለት ነው። ይህ ባንክ ነው ያንን ትሬድ የሚያስፈጽመው እንጂ ትልልቅ የቻይና ባንኮች ራሱ እዚህ ውስጥ መግባት አይፈልጉም። ለምንድነው ሲባል በየቀኑ በትሪሊዮን ዶላር የሚያንቀሳቅሱ ሜጀር የሚባሉ ባንኮች ናቸው። ስለዚህ እነዚህ ባንኮች ደግሞ ከስዊፍት መወገድ ስለማይፈልጉ ከስዊፍት መታገድ ስለማይፈልጉ እዚህ ሪስክ ውስጥ አይገቡም ማለት ነው። ሌላው ችግር አሁን ይሄ ብቻ አይደለም፣ ከስዊፍት መወገዳቸው ብቻ አይደለም፣ በዩዋን ብቻ ለመገበያየት መገደዳቸው ብቻ አይደለም። ማለት ከስዊፍት እንወገድ በቃ ሪስኩንም እንወስዳለን ብሎ ራሱ የሚገቡ በዩዋን ብቻ ነው የሚገበያዩት። ይሄ ብቻ አይደለም፣ ለመርከቦቹ ማለትም ይህንን ነዳጅ እንግዲህ ትራንስፖርት የሚያደርጉ መርከቦች የኢንሹራንስ ከቨሬጅ ያስፈልጋቸዋል። አብዛኞቹ ትልልቅ ኢንሹራንሶች ደግሞ ኢሮፕ ውስጥ ነው ያሉት። ኢቨን ቻይና ውስጥ የሚኖሩ ኤሽያ ውስጥ የትኛውን ቦታ ይኖሩ እነዚህ ኢንሹራንሶች
ከቨር አይሰጡም ማለት ነው። ለምን ሲባል እነሱም ከስዊፍት እንዲወገዱ ይደረጋል። ያ ማለት እንግዲህ ይህንን ነዳጅ የሚያንቀሳቅሱ መርከቦች ቨልነረብል ይሆናሉ ማለት ነው። ለኪሳራ ይጋለጣሉ። ቢመቱ ሙሉ ሙሉ ኃላፊነቱ የነሱ ነው። ሙሉ ሙሉ ኪሳራው የነሱ ነው። ከዛ በኋላ ደግሞ ብሎኬድ አለ። የአሜሪካ ብሎኬድ ስትሬት ኦፍ ሆርሙዝ ላይ ያለው ደግሞ እነዚህ መርከቦች እያደነ ደግሞ ይመታል። ባጭሩ እንግዲህ ከዚህ በኋላ የሚከሰቱት ነገሮችን የነገርኳችሁ ቻይና ይህንን ሳንክሽን ወደ ጎን ብላ ትሬድ ካደረገች አሁን በነገርኳቸው መንገድ ነው ትሬድ የሚያደርጉት። ያ ሲሆን ግን አብረው የሚመጡ በጣም ብዙ ተጓዳኝ የሆኑ ኮንሲኩዌንሶች አሉ። አሜሪካ ታዲያ ደፍራ ቻይና ይህንን ትሬድ ስትፈጽም አሜሪካ ደፍራ ሳንክሽኑን የቻይና ድርጅቶች ላይ ትጥላለች ወይ ሳትጥል የሚለው ነገር ወደፊት ምና ይሆናል ማለት ነው።